ጅቡቲ ወደቡን ለግብጽ አስረከበችው። እርምጃ ሊጀመር ነው። አደጋው ቀድሞ መጣም። ኢትዮጵያ በባህር በር ጉዳይ የህልውና አደጋ አለብኝ ስትል ከመሬት ተነስታ እንዳልነበር አሁን ተረጋግጧል። በትክክልም የባህር በር ኢትዮጵያን ከባድ አደጋ ውስጥ ከተዋታል። አደጋው ከታሰበውም ጊዜ ቀድሞ መጥቷል። ኢትዮጵያ የራሷን እርምጃ የምትወስድበት ጊዜ ላይ ደርሳለችም። ጅቡቲ የኢትዮጵያን መውጫና መግቢያ ወደብ ፈርማ ለግብጽ ሰጥታለችም። ትናንት ጅቡቲ የነበሩት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል እናደርጋታለን በማለት ከጅቡቲው ፕሬዝዳንት ኦመር ጊሌህ ጋር ተፈራርመዋል። የመጨረሻው ጊዜ የተቃረበ ይመስላል። ጉዳዩ ለጅቡቲም ለአጠቃላይ ምስራቅ አፍሪካም እጅግ አደገኛ ሲሆን ኢትዮጵያ የባህር መብቷን ለማስከበር ኃይል እንድትጠቀም የሚያስገድድ ሆኗል። ጅቡቲ ላይ ምንድነው እየተካሄደ ያለው? ቀጣይ የኢትዮጵያ እርምጃ ምን ይሆናል? እስከ መጨረሻው ድረስ አብራችሁን ቆዩም። አፍሪካ ውስጥ ትንሽየዋ ሀገር ማን ትመስላችኋለችም? ሴሸልስ ወይም ሳኦቶሚ ሊሆን ይችላል። ነገር ግን እነዚህ ሀገር ቢባሉም የትንሽነታቸው ምክንያት ደሴቶች በመሆናቸው ነው። በውቅያኖሶች መካከል የሚገኙ ትናንሽ ደሴቶች ስለሆኑ ነው። ከግዙፍ የአፍሪካ ምድር ጋር ተገናኝታ ትንሽ ሀገር የሆነችው ግን ጅቡቲ ናት። ዛሬም ድረስ ቀኝ የሚገዙ የአፍሪካ ሀገራት አሉ ቢባል ብዙዎች ለማመን ይቸገራሉ። ግን አለችም። ይህች ሀገር ኢትዮጵያ አይን ላይ የተለጠፈችው መተንፈሻ አፍንጫዋ ውስጥ የተወተፈችው ጅቡቲ ናት። የምናውቀው ቅኝ ግዛት አንድ ሀገር ነበር የሚገዛው። ጅቡቲን ግን ቅኝ የሚገዟት ብዙ ሆነው ነው። ትንሽ ሆና ሳለ በብዙዎች ቅኝ የምትገዛ ሀገር ሆናለችም። ከግብጽ እስከ አሜሪካ፣ ከጃፓን እስከ ፈረንሳይ፣ ከእንግሊዝ እስከ ቻይና ጠርንፈው የያዟት የራሷ ሉዓላዊነት የሌላት በኪራይ ገንዘብ በልታ በተውሶ ወታደር ተጠብቃ የምታደር የኢትዮጵያን ውሃና ደም እየመጠመጠች ተኝታ የምትበላ ምናልባትም ከተባለ የሀገር ሚሽገር ናትም። ጅቡቲ ራሷን አሳልፋ የሸጠች መንደር ሆና ሳለ ሀገር የተባለች ናትም። የኢትዮጵያን መተንፈሻ ይዛ ስቃይ ሆናለችም። 130 ሚሊዮን ህዝብ ያላት ኢትዮጵያን ነው 1 ሚሊዮን ህዝብ ያላት ጅቡቲ መውጫ መግቢያ እረፍት እየነሳቻት የምትገኘው። ኢትዮጵያ የባህር በር ጥያቄ ስታነሳ የህልውና አደጋ አለብኝ የሚል ነበር ምክንያቷ። ይህ በትክክልም ትናንትና ተረጋግጧል። ኢትዮጵያ ከውጭ ያለባት የህልውና አደጋ የመጀመሪያው ባህር አልባ ሀገር መሆኗ ነው። ጅቡቲ ያደረገችው ነገር ግን ምናልባትም ጊዜ ጠብቆ ከፍተኛ የሆነ ዋጋ ሊያስከፍላት የሚችል ነው። ጅቡቲ የኢትዮጵያን ታሪካዊ ጥላት የማታንቀላፈውን የማትተኛልንን እኛን ከመውጋት እኛን ከማፍረስ እኛን ከማጎሳቆል ውጪ አንድም በጎ ነገር አስባለን የማታውቀውን ሌት ከቀን መፍረሳችንን መጥፋታችንን የምትፈልገውን ፈርዖኗን ግብጽን አምጥታ ግዙፍ ወደብ ፈርማ ሰጥታታለችም። የግብፁ ፕሬዝዳንት አልሲሲና የጅቡቲው ፕሬዝዳንት ኦማር ጊሌህ በጅቡቲ ተገናኝተው ነበር። ትናንት አልሲሲ ለሁለተኛ ጊዜ ጅቡቲ ጉብኝት አካሂደው ስለ ቀይ ባህርና ወደብ ስምምነት ተፈራርመዋል። ሁለቱ መሪዎች ኢትዮጵያ ወደ ቀይ ባህር ለመመለስ የምታደርገውን ጥረት ማቆም አለባት ሲሉ ጥያቄዋን ውድቅ አድርገዋል። ሁለቱ በቀይ ባህር ደህንነት ዙሪያ አብረን እንሰራለን ሲሉም ተማምለዋል። የቀይ ባህር ደህንነትን ለመጠበቅ ሲሉ ከሁቲ ኃይሎች ወይም ደግሞ ከአልሸባብ ቡድን ከመሰላችሁ ተሳስታችኋል። ለግብጽ፣ ለሶማሊያ፣ ለኤርትራና ለጅቡቲ የቀይ ባህር ሰላም አዋኪ ማለት ኢትዮጵያ ናትም። ኢትዮጵያ የቀይ ባህር ሰላም አደፍራሽ አይደለችም። የባህር በር ድርሻዬን ስጡኝ ነው ያለችው። ይህ ጥያቄዋ የሰላም ጸር ነው። እናም በየሄዱበት ሁሉ ይመማላሉ፣ ይፈራረማሉ። ይህም ወደ ቀይ ባህር አይመጣም ይላሉ። ግን እኛ የኖርነው ከግብጽ ችሮታ አይደለም፣ በሶማሊያ ፈቃድ ወይም በጅቡቲ ይሁንታ አይደለም። እነሱም እኛም ሀገር የሆነው በራሳችን ነው። እነሱ በሄደው በመጣው ሲረገጡ እኛ ነጻነታችንን አስከብረን የኖርን ነን። ነጻነታችንን ያስከበርነው ስላልሞከሩን አይደለም። ራሷ ግብጽ ምስክር ናት። 5 ጊዜ መታ 5 ጊዜ እግሯ ተሰብሯል። ነጻነታችንን ያስከበርነው እንደ ሀገር ጸንተን የኖርነው በክንዳችን ነው። አሁንም ወደ ቀይ ባህር ለመመለስ እየጠየቅን ያለነው ለጋራ ሰላማችን በሚል ነው። እነሱ ስለከለከሉ ስለዶለቱና ስለተመማሉ ግን ኢትዮጵያ ጥያቄዋን የምትተወው አይደለችም። የጅቡቲ ተግባር ኢትዮጵያ ቀይ ባህር ላይ ያነሳችውን ጥያቄ 100% ተቀባይነት እንዲያገኝ የሚያደርግ ነው። ኢትዮጵያ ወደ ቀይ ባህር መመለስ አለብኝ ያለችው በባህር በር እጦት ምክንያት የህልውና አደጋ ውስጥ ገብቻለሁ በማለቷ ነው።
በትክክልም ትናንት ተፈጽሟል። ግብጽ የኢትዮጵያ መውጫ መግቢያ የሆኑትን የጅቡቲ ወደቦች በቁጥጥሯ ስር የሚያስገባላትን ስምምነት ፈርማለች። ትናንት በግብጽና በጅቡቲ መካከል በተደረገው የመግባቢያ ስምምነት መሰረት ጅቡቲ ዶላሌህ አካባቢ በግብጽ ቁጥጥር የሚደረግበት ለግብጽ ኩባንያዎች ዕቃ ማራገፊያ አገልግሎት የሚውል 150 ሺህ ካሬ ሜትር ቦታ ለግብጽ ሎጂስቲክ ዞን ግንባታ በነፃ ለግብጽ ለመስጠት ተፈራርማለች። በዚህ መሰረት ግብጽ ከጅቡቲ በነፃ ባገኘችው መሬት ላይ የምትገነባውን የሎጂስቲክ ዞን ተጠቅማ የኢትዮጵያን ወጪና ገቢ ከመቆጣጠር ባለፈ ከተለያዩ የአፍሪካ ሀገራት ጋር ያላትን የንግድ ግንኙነት አጥፋለች። አጠቃላይ የሀገር ውስጥ ምርቷ 1/3ኛውን ንጹህ የመጠጥ ውሃ፣ ፍሬሽ አትክልትና ፍራፍሬ እንዲሁም የኤሌክትሪክ ኃይል ከኢትዮጵያ የምታገኘው ጅቡቲ ለግብጽ በነፃ ለመስጠት ቃል የገባችውን መሬት ያህል ይቅርና ኢትዮጵያ በኪራይ ስጪኝ ብትላት እንኳን የከለከለች ሀገር መሆኗ ከማዘን አልፎ የሚያስገርም ነው። ግብጽ የሎጂስቲክ ዞን ስጪኝ ጥያቄ ለጅቡቲ ያቀረበችው የዛሬ 4 ዓመት ገደማ በ2021 አብዱልፈታህ አልሲሲ ጅቡቲን በጎበኙበት ወቅት ነበር። ይህ ጥያቄ በቀረበበት ወቅት ደግሞ ኢትዮጵያ የህዳሴውን ግድብ አንደኛ ዙር ውሃ ሙሌት ጨርሳ ሁለተኛውን ውሃ ሙሌት ለማከናወን ዝግጅት እያደረገች የነበረበት ወቅት ነበር። ያኔ ለጅቡቲ ጥያቄው ሲቀርብ ጅቡቲ በመርህ ደረጃ መቀላቀሏን፣ ነገር ግን ተፈጻሚ ለማድረግ ድርድር እንደሚያስፈልግ ቅድመ ሁኔታ ማስቀመጧን የግብጽ ሚዲያዎች ዘግበው ነበር። እነሆ ጅቡቲ እኔ ላንቺ የሎጂስቲክ ዞን በነፃ በሰጥሽ ያውም በኢትዮጵያ አፍንጫ ስር የኢትዮጵያ 95% የወጭና ገቢ ዋና መስመር በሆነው ስፍራ ላይ የሎጂስቲክ ዞኑን በነፃ በሰጥሽ አንቺ በምትኩ ምን ታደርግልኛለሽ የሚል ጥያቄ ለግብጽ አቅርባ 4 ዓመታት ድብቅ ድርድር በኋላ ግብጽ የጅቡቲ ቁልፍ ችግር ብላ ባመነችበት የኃይል አቅርቦት ችግሯን ሊፈታ የሚችል ፕሮጀክት በራሷ ወጪ ለመገንባት ተስማምታለች። ይህ ጥናት ባለፉት 4 ዓመታት ሲከወን ቆይቶ ቦታ ሁሉ ታይቶ ሲያበቃ ትናንት በነበረው ስምምነት ይፋ ተደርጓል። ትናንት ይፋ በተደረገው መሰረት በኃይል ዘርፍ ግብጽ ለጅቡቲ አንደኛ በጅቡቲ የኮንቴነር ማራገፊያ ወደብ የፀሐይ ኃይል ማመንጫ ጣቢያ ማቋቋም፣ ሁለተኛ ኦማር በተባለ አካባቢ በተመሳሳይ የፀሐይ ኃይል ማመንጫ ጣቢያ ማቋቋም፣ ሶስተኛ ጅቢት በተባለ አካባቢ የነፋስ ኃይል ማመንጫ ማስፋፊያ ፕሮጀክት መፈጸም፣ አራተኛ የወጣትነትንና የስፖርት ማህበረሰቡን ቀልብ ሰብሰብ ለማድረግ እንዲያመቻት የጅቡቲን የሐሰን ጎሉድ ስታዲየምን የዓለም አቀፍ ውድድሮችን እንዲያስተናግድ አድርጎ ለማልማት ግብጽ ለጅቡቲ ፈርማለች። ጅቡቲ ደግሞ ግብጽ የኢትዮጵያ መውጫ መግቢያ ላይ ወደብ እንድትገነባ እንዲሁም ቁጥጥር እንድታደርግ ተስማምታለች። ኢትዮጵያ ወደ ቀይ ባህር ለመመለስ የምታደርገው ጥረትም ጅቡቲ ከግብጽና ሌሎች ሀገራት ጋር በጋራ በመሆን ለመከላከልም እንዲሁ ጅቡቲ ተስማምታለች። ግብጽ ኢትዮጵያ ከጎረቤቶቿ ጋር ተስማምታ እንዳትኖር ያላትን ጥቅም እንዳታስከብር እንቅልፋታ እየሰራች ነው። ከኤርትራ ጋር ያለው ግንኙነት እንዲሻክር ኤርትራ ኢትዮጵያን የባህር በር ጥያቄ በስጋትነት እንድታዩ በማድረግ ግብጽ ትልቅ ስራ ሰርታለች። ኢትዮጵያ ከጎረቤቶቿ ጋር የሚያስተሳስራት ነገር እንዳይኖር በእርዳታ የምታገኘውን በሚሊዮን የሚቆጠር ዶላር እየተጠቀመች ግብጽ ብዙ ሰርታለች። አሁንም ቀጥላበታለች። ለአብነት ኢትዮጵያ ጎረቤቷን ውሃና ኤሌክትሪክ ኃይል በማቅረብ አብሯት እንዲሰሩ ጥረት አድርጋለች። ይህን ለማደናቀፍ ግብጽ ብዙ ሴራ ሰርታለች። ከዚህ ቀደም የኢትዮጵያ ጎረቤቶች ከኢትዮጵያ የኤሌክትሪክ ኃይል እንዳይገዙ ለማድረግ በሚሊዮን የሚቆጠር ገንዘብ መደባ ሰርታለች። ሱዳን ከኢትዮጵያ ኃይል ለመግዛት ፍላጎት እንዳላት መግለጿን ተከትሎ ሱዳን ከኢትዮጵያ የኤሌክትሪክ ኃይል እንዳትገዛ ለማድረግ ግብጽ በራሴ ወጪ የኤሌክትሪክ መስመር በመዘርጋት ከኢትዮጵያ በረከሰ ዋጋ ለሱዳን ኃይል አቀርባለሁ በማለት እንቅስቃሴ ጀምራ ነበር። ነገር ግን አልተሳካላትም ነበር። ደቡብ ሱዳን ከህዳሴው ግድብ የሚያመነጨውን ኃይል ከኢትዮጵያ እንዳትገዛና ጥያቄ እንዳታቀርብ ለማድረግ በርካታ ሚሊዮን ዶላር ፈሰስ በማድረግ በደቡብ ሱዳን የፀሐይ ኃይል ማመንጫ መገንባት የቻለች ቢሆንም ደቡብ ሱዳን የናይል ስምምነትን በምክር ቤቷ እንዳታጸድቅ ማድረግ አልቻለችም። ከዚህም በተጨማሪ ደቡብ ሱዳን የኢትዮጵያ የኤሌክትሪክ ጥያቄ አቅርባለች። ግብጽ እዚህ ላይም አልተሳካላትም። ታንዛኒያን በተመሳሳይ የኃይል ግዥ ፍላጎቷን ለኢትዮጵያ እንዳታቀርብ ለማድረግ 2100 ሜጋዋት የኤሌክትሪክ ኃይል የሚያመነጭ ግድብ ከ2018 ጀምሮ ግማሽ ወጪ በመሸፈን መገንባት ብትጀምርም ታንዛኒያን ማስቆም አልቻለችም። አሁንም ግብጽ ጅቡቲ ላይ ሄዳለች። ጅቡቲ ስትሄድ ብዙ ዓላማ ይዛ ነው። ጅቡቲ ከኢትዮጵያ ጋር ምንም አይነት ግንኙነት እንዳይኖራት ወዳጅነቷም ከእሷ ጋር ብቻ እንዲሆን ለማድረግ ብዙ ነገር ተፈራርማለች። ዋናው ፍላጎቷ ኢትዮጵያ ወደ
ቀይ ባህር እንዳትመጣ መከላከልና የኢትዮጵያን ወጪና ገቢ ንግድ መቆጣጠር ነው። ነገር ግን ይህ የኢትዮጵያን እውነት ያጎለዋል። ለራሷ ብቻ የታያትን የህልውና አደጋ ለሁሉም ግልጽ ያደርገዋል። ከዚያ በኋላ ኢትዮጵያ ህልውናዋን ለማስከበር የትኛውንም እርምጃ ብትወስድ ወቃሽም ሆነ ከሳሽ አይኖርባትም። ይቻለም የይሉኝታ ቢሶች የጉልበተኞችና የጨካኞች ናትም። ያሸነፉ ይቀጥላሉ። ዝም ያሉ ህልውናቸው እየከፋ ይመጣል። ኢትዮጵያ ከቅርብ ጊዜ ወዲህ ጅቡቲ እያደረገች ስላለው እንቅስቃሴ በቂ ምላሽ መስጠት ግድ ይላታል። አበቃን። ሰላም ለሀገራችን። መልካም ጊዜን ተመኘን።